ፈትቻለሁ ማለት ሁሉም ፈትቻለሁ። እማን ከፈታው በኋላ የሰደቡ ሰዎች አሉ። ጆከር ከፈታው በኋላ አንተ ሰምቶ ማለፍ የሚባል ነገር አለ እኮ ብራዘር። ሰምቶ ማለፍ ትልቅነት ነው። ግን ያው ማናስጠጋቸው ደግሞ አሉ። ጆከር ማናስጠጋቸው ምን ችግር ተፈጠረ? ኖ ማናስጠጋቸው አሉ። በቃ ዝም ብለህ አይተህ የምታልፋቸው ዝም ብለህ በንቄት የምታልፈውን ሰው ታልፋለህ። ኤልሻዳይ ጋር ችግር የለብኝም። ማናት ሊያሾ ጋም ችግር እኔ ከነሱ ጋር ምን ያነካካኛል? አጋጣሚ ቅድም እነሱ ገስት ላይ እነሱ ገስት ላይ ስለነበርኩኝ ስም ሲነሳ ፕሮፌሰር ዮዳብ አላማውን ቀይሯል። ትላንት የነበረውን አላማ ትቶ አሁን ጌመር ነው። ከፈለጋችሁ ጌም ተጫዋቱ፣ ካልፈለጋችሁ ግን ደግሞ ሁሉንም ሰው እሱ ፈቷል። በቃ ልክ ዮኒ ጋር ስናገረው እንደነበረ ፈቷል። በቃ መፍታት ማለት መሸነፍ አይደለም፣ ራስን ማወቅና ከዚህ በኋላ ራስ ጋር የሚጣላን ሰው ራስን የነካን ሰው መፋለት ትችላለህ። በቃ ለምን የሰላም ሚኒስትር አናደርገው? እንዴ ምን አገባኝ ብለህ ማንም አይጣለም። እኔ በሰው አሁን አሁን ጌታ ምስክሬ ነው። ጆከር ፈትቻለሁ ሁሉንም፣ ከማንም ጋር ችግር የለብኝም። አንዳንድ ሰዎች ጋር በቃ ዝም ብለህ በቃ ትፈታና ዝም ብለህ በቃ እነሱን በጸበላቸው እኔም በጸበሌ ብለህ ትሄዳለህ። ገባ እንጂ እኔን ካልነኩኝ ቤተሰቤን ካልነኩ አያገባኝም። እንደዚህ አይነቱን እኮ ምን ታደርጋለህ መሰለህ? ካናገረህ ታናግረዋለህ፣ ካላናገረህ ታልፈዋለህ። ካጫወተ መጫወት ከቻለ ታጫውተዋለህ፣ መጫወት ካልቻለ ሰላም ትለዋለህ። ትክክል። አሁን ማንም ከማንም ጋር እኛ እኮ የሚከፈለን ነገር እኮ የለም ብራዘር። ማን አለ እዚህ ጋር? ምንድን ነው ቅድም ትናንትና አላየህም እንዴ? ይህን አላየሁም። ቆይ ላሳይ። በእኛ ይናደዳሉ። ይህ ምን እንበለው? ይህን ይሄ ስብስብ ያስጠላል። ምን እንበል እስኪ? አሁን ቲክቶክ ያላችሁ ሰዎች በእኛ ላይ ትናደዳለ። ይህ ምን እንበል? ይሄ አንተ ኃይለኛ አጀንዳ እኮ የተጫወቱብን ጆከር። ችግር ነው በጣም 100,000 ሰው ያያችሁ ትናንትና ላይቭ ታውቃለህ። እኔ አሁን የዚህን ስብስብ በሁለት ነገር ወስደዋለሁ። እንደ ራሴ ባለችኝ እውቀት መተርጎም የምችለውን ነገር እተረጉማለሁ። አንዱ ጥሩ አይደለም፣ ሁለተኛው በእኛ በኩል ያላችሁ ነጥብ ለማስጣለው ቴንኪው። በዚህ ነገር ይዘዋለሁ። ከገዳይ ጋር መደራደር ማን ስማ ከኛ ሳይድ ሁለት ሶስት የኛ ገዳዮች የኛ ገፊዎች አሉ። እነሱ ለምነው መቅረባቸው ነጥብን ማስጣል ትልቅነት ነው። የራስን መስፈርት ብቻ ታስቀምጣለህ። በራስን መስፈርት የሚስማሙ ከሆኑ ይስማማሉ፣ የማይስማሙ ከሆነ ባናታቸው ይተካሉ። ከዚህ በኋላ ግን በቀረበው መስፈርት ዘመነ ካሴ ባቀረባቸው ነገሮች እስማማለሁ። ተለማምጠን አይደለም፣ ኮርተህ ራስህን ሆነህ አማራነትን አስከብረህ አማራ ማሸነፍ አለበት። አማራ ወደፊት መምጣት አለበት። ዘመነ ተገንቷል አይደለ? ዘመነም ተገንቷል አለ እዚህ ውስጥ። አይ ሐሳቡን በጽሁፍ አቅርቧል። ስላላነበብኩት ምንም አይደለም፣ ስላልሰማሁ ምንም አይደለም። ማድመጥ ትችላለህ። ሐሳቡን ያቀረበውን ሐሳብ እኔ አድምጬዋለሁ። ላክልኝ እስኪ ፕሊዝ። በጽሁፍ ነው ያቀረበ። አልገባም እንጂ በዙምማ እንዴት ብሎ ነው የሚገባው? እንዴ ዘመርኩን በቃ ኢትዮጵያዊነት እኮ አቅርብ የምትባለው እንደ መሪነት ስትጠየቅ ማቅረብ ያለብህ መስፈርት ታቀርባለህ። እነዛ ነገሮች ከተሟሉልህ ትቀጥላለህ። ስልጣኑን ከለቀቀልን ቀጥ ብለን ያለ ጦርነት ገብቷል እያሉ ነው። ዩቲዩብ ላይ ነበር አይደለ? ባታው እኔ በዚህ ጉዳይ ላይ ነው በኋላ በደንብ ነው የሚሄድበት። የራሴን ሐሳብ እኔ አይደል ማንንም አልቃወምም፣ ማንንም አልደግፍም። የራሴን ሐሳብ ሰጣለሁ። የሚጠቅም ከሆነ ምን አገባኝ ጆከር። እኔ መሬት ላይ አይደለም ያለው። ዘመነ ከፈለገ እሱ ነው መሪው፣ እሱ ነው መሬት ላይ ያለው። በፈለገው መሄድ ይችላል። አገባኝ። እኛ እኮ አሁን ከጦርነት ምንም ትርፍ የለንም እኮ ይደው አማራው እኮ ከጦርነት ትርፍ የለውም። አማራ ይከበር፣ ስልጣኑ ይልቀቅልን፣ ቀጥ ብለን ስልጣን እኛ በባሳችን ቀጥ ብለን ይደን በሰላማዊ መንገድ እየጨፈርን ጎጃሙን ከጎጃም ይጀምራል፣ ጎንደርም ከጎንደር፣ ወሎም ከወሎ፣ ሸዋም ከሸዋ ይጀምራል። ቀጥ ብለን 4 ኪሎ እንገባለን።
ስልጣኑን በሰላም ይልቀቅልን ነው። እኛ ከጦርነት ምንም ትርፍ የለውም። ወገንን ይዘ ወደ ኬንያ ሄደ፣ ይቅርታ ማጎንብሶ ጠየቀ፣ የሚሰጠውን ፍርድ ይቀበላል። ስልጣናችንን በሰላም ወንበራችንን የአባታችንን ወንበር በሰላም ይልቀቅልን ነው። ህዝብን አታስጨርስ ነው። እኛ ቆርጠን እየተገደልን እየተተኮሰብን ነው። እኔ ጆከር አንተ ታውቃለህ መንገድህን ጎበዝ ነህ። በዚህ ጉዳይ ላይ አጀንዳ የምትቀበልም አይደለ። እኔ ምንድነው ገለልተኛ ሆኜ የምናገረው። አሁን በዚህ ቪዲዮ በጣም ነው የደነገጥኩት። እኔ ትናንትና የተቆረጠ አይቼ በጣም ነው የደነገጥኩት። እነ አቦይ ስብሃት እንዳሉ በቃ ላይ ተሰባስበው ግራ የሚያጋባ እኮ ነው። ላይ ድንግጥ ነው ያለው። ይሄን እኔ እኮ ጃኒንም ያሰሯት እንደዚህ የሚያደርጉ ይሄ ሊደበቅ ነው። በጣም እኮ ማንም እኮ አላወራውም። ቲክቶክ ላይ እኮ ማንኛችንም እኮ አልነበረም። ሌላ ነገር ነው ያለነው። ረስተነዋል ምን እየተደረገ እንደሆነ። ፖስቶታል ቀድሞ። እኔ አንድ ነገር ልንገር እኔ እንደ ጥያቄ ለሚቀርበው ነገር አመራር ሆኖ እንደ ጥያቄ ለሚቀርብላቸው ነገር በሁሉም በኩል ለሚያቀርቡት ነገር ምንም አይገር። እኔ አሁን በጣም የምናደደውና ስሜታዊ እኔ በአቅሜ መክፈል ያለብኝ ነገር ከፍያለሁ። ስሜታዊ የሚያደርገኝና በጣም የሚያናደኝ ነገር ምን እንደው ታውቃለህ? ዘመነ የልመና እና የወረደ የልመና መንገዶችን ለስምምነት እንደቀረበ ሆኖ ሐሳብ ቢያቀርብ እናደዳለሁ። ዘመነ ግን ያቀረባቸው ሐሳቦች ትክክለኛ ሐሳቦች ናቸው። አማራውን የሚወክል ነው። ኦኬ እንደሱ ከሆነ አሪፍ። አገዛዙንም እንዴት አድርጎ እንዳቀረበው እናውቃለን። አንድ ነገር ግን ቅር ያለ ነገር ምንድነው? እነዋን አማራ ይዛችሁ የምትዞሩት የሱዳን ከየትም ሀገር የሚገባ ደፍተርን አረብ ሀገር ላይ የሚገቡ የአረብ ሀገር ደፍተሮችን ማየት ትችላላችሁ። ከጎን በኩል አረበኛ ጽሑፍ አላቸው። እንኳን አደረሳችሁ ለመላው ሙስሊም እንኳን አደረሳችሁ ብሎ በጽሑፍ ማቅረብ ማለት ደግሞ ለሱ ትልቅነት እንጂ ትንሽነት አይደለም። መሪ ስለሆነ መሪ ነው። ትላንት ለክርስትና እምነት ተከታዮች እንኳን አደረሳችሁ ብሎ ዛሬ ላይ ደግሞ የእስልምና እምነት ዋናው በዓል ላይ ጸጥ ቢል ብዙ ነገሮችን ምናልባት በሃይማኖትም ዙሪያ ሃይማኖትን የሚወክል ነገር ለብሶ ነው እንኳን አደረሳችሁ ብሎ በጽሑፍ ያቀረበው። ያንን ነገር ይዛችሁ ግን ሱሪያን ገባ የምትሉ ሰዎች አላችሁ። መጀመሪያ ደብተሩ እንዴት መጣ? ከላይ ያለውን ጽሑፍ አረበኛውን አንብባችሁ እየየቀ ማለት ደብተሩ እኛ አረብ ሀገር የኖርነውን ጠይቁ። ማንም መሪ የሚያስነካ የለም። ወደ ሃይማኖትም ይዘት ፖለቲካውን ወደ ሃይማኖትም የሚወስዱት አሉ። ይሄንን ስታቀርብ ሙስሊሙን እንዴት ነካ? ሙስሊሙ አሁን ደስተኛ ነው። ወንድሞቹ አሉ፣ እሱ የሚመራቸው ሙስሊም ታጋዮች አሉ፣ ሙስሊም አመራሮች አሉ። ሙስሊሙን ክርስቲያኑን በአንድነት ነው የወጣ። አንተ አማራ ነህ ሙስሊምን አትገደልም፣ አንተ ክርስቲያን ነህ ኦርቶዶክስ ወይም ጴንጤ ነህ ብሎ እኮ የቀረ የለም። አልገባኝም ጆከር እንዴ ምን ችግር አለው? ለእስልምና እምነት ተከታዮች ያቀረበበት ጽሑፉ የእሱ ይሁን አይሁን አላውቅም፣ ግን ያቀረቡትን አይቻለሁ። የእሱም ይሁን እንበል፣ ግን ከላይ ያለች አረበኛ ጽሑፍ አለ ከጀርባ በኩል። አረብ ሀገር ያለ ሰው አሁን ደብተር አምጥቶ ማሳየት ይችላል። ከሱዳን ከሆነ የሱዳን የራሱ የሆነ ደብተሩ ላይ ጅቦ አሁን አለ። የሆነ ደብተር አሳየ ብትለው የሳውዲ አረቢያ ነው ያለ። የሳውዲ አረቢያን ደብተር ቢያሳይ ከጀርባ በኩል አለች ጽሑፍ። ጅቦ ደብተር አይቶ አያውቅም። አለው ደብተር አይቶ አያውቅም። መጻፍ እኮ አይችልም ጅቦ እኮ ወረደ እኮ። ጅቦ መጻፍ አይተህ ታውቃለህ? ጽፈህ ታውቃለህ? ጅቦ ኧረ ፕሮፌሰር ተው። ኧረ አንድ ቀን ሲጽፍ አይቼው በቻፋ እኔ እኮ ነኝ የምጽፍለት ለእሱ የሆነ ላይ ከቤተሰቦቹ ምናምን ደብዳቤ ጻፍ ሲል እኔ እኮ ነው የምጽፍለት። ፕሮፌሰር ጅቦ ያነባል ይጽፋል። በነገራችን ላይ ቤተሰቦቹ ምሁሮች ናቸው። አንደኛው መጽሐፌ ሹክረን ለክ የሀቢቢ የሚል ነው። ስለ ፍቅር ነው። በአረበኛ ነው የተጻፈው። ምንድን ነው የሚለው? ሹክረን ለክ የሀቢቢ ይላል። ስለ ፍቅር እየሰደበ ነው። እዮዳብ አንተ ከአንተ በላይ እውቀት አለኝ እያለ ነው። እንደዛ እያለ ነው። አረበኛውንማ ተረጉምልሃል። ከጅብ ምን እንጠብቃለን? ስማ ጅቦ እንኳን ደስ አለ። ሰሜናዊ ያልከው ነገር ሁሉ እንዴት ነው? እኔ ከሰሜናዊ ትግል ወጥቻለሁ። አቶ ጅቦ ከሰሜናዊ ትግል እንዴት ልትወጣ ቻልክ? በጣም አመሰግናለሁ። ለዚህ ኦሮሞ ከፈለህ? ኦሮሞ ከፍሉኝ አይደለም የሆነች
የሆነች አሪፍ ኦሮሞ አፍቅሬ ትግሉን ወደ ኦሮሞማ ወስጄዋለሁ። እግዚአብሔር ያግዘን። አላህም ያግዘን። የኔ አባት ቂጥ ለሳምንት ነው ካዋጣ ቀጥልበት። ግን ሶስት አማራጭ ሰጥቻችሁ ነበር የኢትዮጵያ ሕዝብ። መጨረሻ እኔ ያልኩት ነው እንደምታደርጉላችሁ እርግጠኛ ነኝ። ሁልሽም ወደ እኔ መንገድ እየመጣችሁ ነው። ይኸውላችሁ ሶስት አማራጭ ነበር ሰጠሁት። አንደኛው ህዝባዊ ሬቮሉሽን ነበር። ያ ነገር አከሸፉት። ሁለተኛው የታጠቀ ኃይል ይህም መንግስት እስከ 4 ኪሎ ገብቶ ገልብጦ አዲስ መንግስት መመስረት ይችላል ብዬ ነበር። ያን አልሆነም። የታጠቀ ኃይሎች ሁሉ አልቻሉም። ሶስተኛው ምንድነው? የሽግግር መንግስት ማምጣት። እንደዚህ በአንድነት ተሰባስበው የሽግግር መንግስት እንዲመጣ አሁን ያለው መንግስት አጨናንቆ እንዲወጣ ማድረግ ነው። ምክንያቱም እነዚህ ሰዎች ሁሉ ከተስማሙ በውጭ ያሉትም መንግስታቶች ድጋፍ ይሰጣቸዋል። እሲምስ ላይ ወደ ሶስተኛው ነገር እየመጣን ይመስለኛል። ይህ የሽግግር መንግስት ለመስራት ከሁሉም ጋር ተነጋግረው መጀመሪያ መደረግ የነበረበት ካስታወሳችሁ እንደ ልደቱ አያሌው መጀመሪያ ጦርነት ከመጀመሩ በፊት ምናምን የሽግግር መንግስት ይነሳ ተብሎ ቮት ይደረገ ብሎ ዶክተር አብይ አህመድ መጨረሻ ላይ በቮት ወደቀ ብሎ ደግሞ አቀረበ እና እኛ